ሁለተኛው የጴጥሮስ መልእክት የተጻፈው እንደ መጀመሪያው የጴጥሮስ መልእክት ለተመሳሳይ አብያተ ክርስቲያናት ነው። እንዲሁም በሮም ካለ ተመሳሳይ ስፍራ ተጽፏል። ጴጥሮስ በቅርቡ ሊሞት እንደሆነ አውቆ ነበር። ከቀደምት ትውፊት የምናገኘው ማስረጃ ጴጥሮስ በኔሮ ዘመነ መንግሥት በሮም ባለሥልጣኖች በሞት እንደተቀጣ ያሳያል። ስለዚህ ይሄ ደብዳቤ የጴጥሮስ የመጨረሻ ንግግር ነው። የመጨረሻ ሙግት በማቅረብ ይጀምራል። የኢየሱስ ተከታዮች በፍጹም ማደግ የማያቆሙ ሰዎች መሆን አለባቸው። ከዚህ በመቀጠል በእነዚህ የቤተ ክርስቲያን ማኅበረሰቦች መካከል ስላሉ ቁጥራቸው እየጨመረ ስለመጣ ክርስቲያኖችን ወደ ስህተት ስለሚመሩ ብልሹ አስተማሪዎች ሁለት የመጨረሻ ማስጠንቀቂያዎችን ይሰጣል። ሌሎችን የሚያሳስቱት መጀመሪያ በብልሹ አኗኗራቸው ሲሆን፣ ሁለተኛ ደግሞ በተዛባ ስነ መለኮታቸው ነው። ጴጥሮስ በደብዳቤው እነዚህ አስተማሪዎች በእርሱና በሌሎች ሐዋርያት ላይ የሰነዘሩትን ክስ ይቃወማል። የጴጥሮስም ዓላማ ለእነዚህ የቤተ ክርስቲያን ማኅበረሰቦች መተማመንና ሥርዓት መመለስ ነው። ስለዚህ ጴጥሮስ እነዚህን አብያተ ክርስቲያናት በማሳሰብ ደብዳቤውን ይጀምራል። በኢየሱስ በኩል እግዚአብሔር ሰዎችን የመለኮት ባሕሪ ተካፋዮች እንዲሆኑ ጋብዟል። ይህ ማለት የእግዚአብሔርን የዘላለም ሕይወትና ፍቅር መካፈል ነው። አእምሮን የሚያልፍ አስገራሚ ነገር ነው እና የዕድሜ ልክ ምላሽ ይፈልጋል። ይህን ስጦታ መቀበል በእግዚአብሔር በራሱ መለኮታዊ ማንነት የሚታዩትን ተመሳሳይ ባሕርያትን በእኛ ውስጥ ለማሳደግ መትጋት ማለት ነው። ጴጥሮስ እዚህ ጋር ለመግለጥ ጥረት ማድረግ ያለብንን 7 ባሕርያት ይዘረዝራል። እናም የመጨረሻው ሁሉንም የሚያካትትና ለሌሎቹ ሁሉ እንደ አክሊል የሆነ ነው፣ ፍቅር ነው። እሱም ኢየሱስ እንዳለው ምንም አይነት ምላሽ ቢያስገኝ ወይም ዋጋ ቢያስከፍል ራስን ለሌሎች ደህንነት ማዋል ማለት ነው። መውደድ ጴጥሮስ እንደሚለው የራሱ የእግዚአብሔርን ሕይወት መካፈል ማለት ነው። ጴጥሮስ ከዚያ በኋላ የደብዳቤውን ዓላማ ይገልጻል። በአካል በመገኘት ራሱ ሊያስተምር ስለማይችል ለቀጣይ ትውልድ የሚተላለፍ የትምህርቱ መታሰቢያ ሆኖ ያገለግላል። ስለዚህ ከመሞቱ በፊት የኢየሱስንና የሐዋርያትን ትምህርት የሚያዛቡ አስተማሪዎች ለሚያቀርቡት ተቃውሞና ክስ መልስ መስጠት ፈልጓል። ጴጥሮስ አስቀድሞ የሚያተኩረው አሁን ያሉና ወደፊት የሚመጡ ተጠራጣሪዎች ባላቸው ክስ ላይ ነው። ይህም ክስ የኢየሱስ ከሞት የመነሳቱና የዓለም ንጉሥ የመሆኑ ነገር የጴጥሮስና የሌሎች ሐዋርያት የፈጠራ ውጤት ነው የሚል ነው። ኢየሱስ በእውነት አንድ ቀን ተመልሶ አይመጣም። ስለዚህ ጴጥሮስ ኃያል ስለሆነውና በዓይኑ ስላየው የኢየሱስ የተራራ ላይ መናወጥ ምስክርነቱን ያቀርባል። በማርቆስ ምዕራፍ 9 ያለውን ታሪክ አስታውሱ። ሐዋርያቱ ኢየሱስ ንጉሥ ሆኖ ሲከብር አይተዋል። ትንሣኤውም ሕያው ንጉሥ እንደሆነና ዓለማችንን ለማዳን አንድ ቀን ተመልሶ እንደሚመጣ ያሳያል እና ስለዚህ የእግዚአብሔርን መንግሥት ለማምጣት የኢየሱስ የወደፊት ዳግም መምጣት የጥንት ቅዱሳት መጻሕፍት ሲያመለክቱ የነበሩትን ይፈጽማል። የብሉይ ኪዳን ነቢያት ቃላት የፈጠራ ቅዠቶች አይደሉም። ይልቁኑ በቅዱሳት መጻሕፍት በተጻፉ የሰዎች ቃላትና ሰው ሆኖ በመጣው በኢየሱስ በኩል እየተናገረን ያለው ራሱ እግዚአብሔር ነው። ጴጥሮስ በመቀጠል የሚፈታው የቤተ ክርስቲያን ብልሹ መሪዎች የሚሰነዝሩትን ዛቻዎች ነው። እንዲሁም የሚያነሷቸው ተጨማሪ ተቃውሞች ላይ ትኩረት ያደርጋል። በመጀመሪያ እነዚህ አስተማሪዎች እግዚአብሔር ሁሉንም ሰዎች ለምርጫቸው ተጠያቂ የሚያደርግበትን የመጨረሻ ፍርድ የመኖሩን ሐሳብ ይክዳሉ። ይህ ክህደት ደግሞ አስተማሪዎቹ ኢየሱስ ስለ ገንዘብና ስለ ወሲብ ያስተማረውን ትምህርት ችላ እንዲሉ የሚያደርጋቸው ነው። ምክንያቱም እየዞሩ ዝሙት የመፈጸማቸው እውነታ እንዳለ ሆኖ በአብያተ ክርስቲያናት ውስጥ በማስተማር ብዙ ትርፍ እያገኙ ነው። ነገር ግን እግዚአብሔር ለአመፅ ያለው ምላሽ ፍትሕ እንደሆነ ጴጥሮስ አንባቢዎቹን ያስታውሳቸዋል። እግዚአብሔር ይህን ሲያደርግ የሚያሳዩ 3 ጥንታዊ ምሳሌዎችን ያስታውሳል። በመጀመሪያ የሚጠቅሰው በወቅቱ ታዋቂ በነበረ መጽሐፈ ሄኖክ በተባለ የአይሁድ ሥራ ላይ ትርጓሜ የሚገኘውን የዘፍጥረት 6ቱን የእግዚአብሔር ልጆች ታሪክ ነው። መጽሐፈ ሄኖክ የእግዚአብሔር ልጆች አመፀኛ የሆኑ መላእክት እንደሆኑ፣ እነሱም መስመሩን ተላልፈው ከሴቶች ጋር እንደተኙና ከዚህም የተነሳ የእግዚአብሔርን ፍርድ እንደተቀበሉ ይናገራል። ከዚያ ጴጥሮስ የጥንቱን የጥፋት ውሃ ታሪክ እንዲሁም ስለ ሰዶምና ገሞራ ያነሳል። በእያንዳንዱ ታሪክ ወደ መለኮታዊ ፍርድ የሚመራ አመፅ ነበር። ነገር ግን ጴጥሮስ እንዳለው እግዚአብሔር ሕዝቡን ለማዳን ሁልጊዜ ታማኝ ነበር። ምሳሌም እንዲሆነው የሎጥን ታሪክ ያነሳል። ጴጥሮስ በመቀጠል እነዚህን የጥንት ታሪኮች በተበላሸ የሕይወት መንገድ ላይ ካሉት አስተማሪዎች ጋር ያገናኘዋል። እነሱም ደግሞ ገንዘብና ወሲብ የሚያሳድዱ ናቸው።
የእግዚአብሔርን ሥልጣን ይንቃሉ። ሌሎችም እግዚአብሔር ስለ ሥነ ምግባር ግድ እንደማይለው እንዲያስቡ ይገፋፋሉ። ስለ ክርስቲያን ነጻነት መልእክት እንደሚያስተምሩና የፈለጉትን ለማድረግ እንደ ፈቃድ እንደሚጠቀሙበት ጴጥሮስ ይናገራል። ለዚህ ነው ጴጥሮስ የጳውሎስን ደብዳቤዎች በምዕራፍ 3 ላይ የሚያነሳው። እነዚህ አስተማሪዎች በክርስቶስ ስላለ ነጻነት ጳውሎስ ያስተማረውን መልእክት ያዛቡ ይመስላል። ነገር ግን ጳውሎስ ለማለት የፈለገው ነጻነት እንደዚህ አይደለም። ጴጥሮስም እነዚህ አስተማሪዎች በእውነት ነጻ እንዳልሆኑ ይገልጻል። እንደ እውነቱ ከሆነ ለሥጋቸው መሻት ባሪያዎች ናቸው። ክርስቲያን መሆናቸው ነገሩን ይበልጥ አሳዛኝ ያደርገዋል። ምክንያቱም የኢየሱስን ትምህርት ማወቃቸው ይበልጥ ተጠያቂ ያደርጋቸዋል። ውሻ ወደ ትፋቱ እንደሚመለስና የታጠበ አሳማም ወደ ጭቃ እንደሚመለስ የሚናገረው የጥንት ምሳሌ አሳዛኝ ምሳሌዎች ሆነዋል። ከዚያም ጴጥሮስ አስተማሪዎቹ የመጨረሻውን ፍርድ ስለሚክዱበት ምክንያት ይጽፋል። እነሱ የእግዚአብሔር ሕዝብ ከትውልድ እስከ ትውልድ የተስፋቸውን ፍጻሜ ሳያዩ ያልፋሉ ይላሉ። ቃል የተገባው የኢየሱስ ምጽአት መቼ ነው? ጴጥሮስ ይሄ ተቃውሞ ምን ያህል ጥልቀት የሌለው አስተሳሰብ እንደሆነ በማሳየት ምላሽ ይሰጣል። የምንኖርበትን ይህን አስደናቂ አጽናፈ ዓለም እስኪ ተመልከቱት ይላል። በሕይወት መኖራችን ራሱ የሚያሳየው በሆነ ወቅት በአስደናቂ ሁኔታ ከምንም ነገር አንድን ነገር ለመፍጠር እንዲሁም ከሁከትና ብጥብጥ ሥርዓትን ለማስፈን የእግዚአብሔር ቃል ጣልቃ መግባቱን ነው። ይህንንም እንደገና ማድረግ እግዚአብሔር ይችላል። ስለዚህ እውነተኛው ጥያቄ እግዚአብሔር ይህን ያህል ጊዜ ለምን ወሰደ የሚለው ነው። ነገር ግን ጴጥሮስ የእኛ የሰዎች የጊዜ ግንዛቤ በጣም የተገደበ እንደሆነ ያስታውሰናል። እግዚአብሔር የሚሠራበት ሰፊ ጊዜ በትክክል እጅግ አጭር ከሆነው የሕይወታችን ማዕቀፍ ጋር አይገጣጠምም። እነዚህ ረጅም ጊዜያት የእግዚአብሔር ትዕግሥት ምልክት ናቸው። ምክንያቱም እያንዳንዱ ትውልድ የራሱን ራስ ወዳድነት እንዲያውቅ፣ ራሱን እንዲያዋርድና በእግዚአብሔር ለጋስ ጸጋ ፊት ንስሐ እንዲገባ ዕድል ተሰጥቶታል። የእግዚአብሔር ጸጋ ደግሞ በጌታ ቀን ታሪኩን ወደ ፍጻሜ ያደርሰዋል። እዚህ ጋር ጴጥሮስ የእግዚአብሔርን ፍርድ ቀን የሚባላ እሳት ብለው የሚጠሩትን የኢሳይያስና የሶፎንያስን ትንቢታዊ ግጥሞች ይጠቀማል። ጴጥሮስ ሰማያት ያልፋሉ እና ስቶይኪያውም በእሳት ይቀልጣል ይላል። ይህ የሰማይ ፍጥረትን ሊያመለክት የሚችል የግሪክ ቃል ነው። እንደሱ ከሆነ የቁሳዊው አጽናፈ ዓለም መፍረስ ማለት ሊሆን ይችላል። ወይም ይበልጥ ሊሆን የሚችለው ቃሉ የሚያመለክተው የሰማይ አካላት ነው። በሌላ አባባል ከዋክብትን። ጴጥሮስ የሚጠቅሰው በኢሳይያስ ምዕራፍ 34 ላይ ያለው የዚህ ቃል ትርጉም ይህ ነው። እንደዚያ ከሆነ ደግሞ ይህ አረፍተ ነገር ሁሉንም በሚያይ በእግዚአብሔር ፊት ስለ ሰማዩ መገለጥ የሚናገር ምሳሌያዊ አነጋገር ነው። ስለዚህም ነው ጴጥሮስ የጌታ ቀን ምድርንና ሥራዋን ሁሉ ይገልጣል ያለው። የሚባላው የእግዚአብሔር ፍርድ ዋና ዓላማ ቁሳዊውን ዓለም ማጥፋት አይደለም። ይልቁኑ ክፋትንና ኢፍትሐዊነትን ለማጋለጥና ለማጥፋት ነው። ይህም የሚሆነው በጽድቅና በእግዚአብሔር ፍቅር እንዲሁም እግዚአብሔርን በሚያውቁና በሚወዱ ባልንጀራቸውንም እንደ ራሳቸው በሚወዱ ሰዎች የተሞላ አዲስ ሰማይና ምድር እንዲመጣ ነው። ጴጥሮስ ሲያጠቃልለው ጽሑፎቹ ከአውዳቸው ውጪ ከተነበቡ ወደ ተሳሳተ ግንዛቤ ሊወስዱ የሚችሉትን ጳውሎስን ጨምሮ ኢየሱስና ሐዋርያቱ ሲያውጁት የነበረው እውነተኛ ክርስቲያናዊ ተስፋ ይህ ነው። ነገር ግን የሁሉም ሐዋርያት ሐሳብ አንድ አይነት ነው እና ጴጥሮስ ለቤተ ክርስቲያን የመጨረሻ ንግግሩን ያጠናቅቃል። አሁን የሁለተኛ ጴጥሮስ ድምጸት ኃይለኛ ሆኖ ይሰማናል። ነገር ግን የጴጥሮስ ጥልቅ ስሜት የሚመነጨው እግዚአብሔር ይህን ዓለም ከመውደዱ የተነሳ በኢየሱስ በኩል ሊያድነው እንደወሰነ በጽኑ ከማመኑ የተነሳ ነው። ይህ ማለት የእግዚአብሔርን የተወደደ ዓለም የሚያበላሸውን ኀጢአትና ኢፍትሐዊነት የእርሱ ፍቅር መቋቋምና መጋፈጥ አለበት። ለሰው ልጆችም ሆነ ለአጽናፈ ዓለሙ አዲስ ነገን በማዘጋጀት እግዚአብሔር በራሱ ጊዜ እንዲሁ ያደርጋል። ስለዚህ ሁለተኛ ጴጥሮስ ለዓለም ሁሉ ሰፊና የተትረፈረፈ የተስፋ ራእይ አለው። እናም ይህ ጽሑፍ የዕለት ተዕለት ሕይወታችንን እንድንመረምር ይሞግተናል። ሁለተኛው የጴጥሮስ መልእክት ይህን ይመስላል።